ሰላም የተወደዳችሁ የእግዚአብሔር ቤተሰቦች በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩኝ እኔ ወንድማችሁ መጋቢ ርዕሶም ነጋሽ ነኝ። በድጋሚ ወደ እናንተ እንዲህ ባለ መልኩ መጥቻለሁ። ዛሬም የእግዚአብሔርን ቃል በማነብበት ወቅት በማጠናበት ወቅት በጣም ውስጤ ላይ የቀረ በጣም የባረከኝን የእግዚአብሔርን ቃልና እውነት ለእናንተም ለማካፈል መልካም መስሎ ስለታየኝ ይሄ ቪዲዮ እናንተ ጋር ሲደርስ ተባርካችሁበት ለሌሎችም በረከት እንዲሆን ሼር በማድረግ እንዲሁም ላይክ እንዲሁም ኮመንት በማድረግ ብዙዎች ጋር እንዲደርስ እንድታደርጉ በጌታ ፍቅር ጠይቃለሁ። እንዲሁም ይህንን ቤት ፎሎ በማድረግ ቤተሰብ ይሁኑ። ይሄ ያነበብኩትና ውስጤን የባረከኝ ቃል የሚገኘው በዘኍልቍ ምዕራፍ 23 ላይ ነው። እንግዲያው የዘኍልቍን መጽሐፍ ስናጠና ወይም ስናነብ የ38 ዓመት የእስራኤላውያንን የምድረ በዳ ጉዞ ወይም መንገላታትና መንከራተት የምንመለከትበት መጽሐፍ ነው እና ይሄንን መጽሐፍ ዘኍልቍ ያው ትርጓሜው ቁጥር ማለት ነው። እስራኤላውያን ሁለት ጊዜ ተቆጥረዋል። አንዱ ከግብፅ ከወጡ በሁለተኛው ዓመት ከ20 ዓመት በላይ ለሰልፍ ለጦርነት ዝግጁ የሆነውን ለማወቅ በእያንዳንዱ ነገድ ቤት ተቆጥሯል። በአጠቃላይ ግን ይህንን መጽሐፍ ስናጠና የማጉረምረም እንዲሁም የጉዞና ያለማመን መጽሐፍ ተብሎም ሊጠቀስ ይችላል። ምክንያቱም እስራኤላውያን ከመከራው የተነሳ ከጉዞው መድከም የተነሳ በጣም ያጉረመረሙበት እንዲሁም ደግሞ በእግዚአብሔር አለማመናቸውንም ጭምር የምንመለከትበት ነው። ትዝ ይላችኋል። እግዚአብሔር ወደ ሙሴ መጥቶ ሕዝቤን እሰጣለሁ ወይም ደግሞ አወርሳለሁ ብዬ የነገርኳቸውን ምድር እንዲወርሷት እንግዲያው ከየነገዱ አለቃ ምረጥና ሄደው ምድሪቱን እንዲሰልሉ ብሎ እግዚአብሔር ልኳቸው 12 ሰዎች ሄደው ሲመለሱ ከ40 ቀን በኋላ ሲመለሱ በሕዝቡ ፊት ቆመው በአሮንና በሙሴ ፊት ቀርበው ሪፖርቱን በሚያቀርቡበት ወቅት አዎ እግዚአብሔር እንደተናገረው ምድሪቱ ማርና ወተት የምታፈልቅ ናት፣ እንደውም ለማስረጃነት ይኸው ፍሬውን ሁሉ ይዘን መጥተናል። እውነት ነው እግዚአብሔር እንደተናገረው። ነገር ግን በዛ ምድር ላይ የሚኖሩት አማሌቃውያን እነኚህ በጣም ረዣዥም የሆኑ ሰዎች የኒፍሊም ሰዎች አሉና እኛ በእነሱ ፊት ስንታይ እንዳንበጣ ነን። ስለዚህ እነሱን ተዋግተን እነሱን አሸንፈን መውረስ አንችልም ብለው እጅግ በጣም ልብ የሚሰብር እጅግ በጣም የሚያሳዝን ሪፖርት ከ12ቱ 10ሩ አቀረቡ። ነገር ግን ልባቸውን የሕዝቡን ልብ አራዱ፣ የሕዝቡን ልብ እጅግ በጣም አስቆጡ። ነገር ግን ከ12ቱ ሁለቱ ኢያሱና ካሌብ ግን ሕዝቡን በሙሴና በአሮን ፊት ዝም አሰኝተው ኑና ወጥተን እንውረስ፣ እግዚአብሔር ከእኛ ጋራ ስለሆነ አሳልፎ ይሰጠናል፣ እናሸንፋለን ብለው የድል ቃልን ተናገሩ እና አብዛኛዎቹ እግዚአብሔርን አለማመናቸውን ጭምር በዚህ መጽሐፍ ውስጥ እንመለከታለን። ስለዚህ ዛሬ የባረከኝን በጣም የማረከኝን የእግዚአብሔርን ቃል ማካፈላችሁ እዚሁ መጽሐፍ ቅዱስ ክፍል ውስጥ ዘኍልቍ ምዕራፍ 23 ቁጥር 11 ላይ ያለውን ቃል ነው ማካፈላችሁ። በዚህ ቃል ልባርካችሁ። በእውነት በኢየሱስ ክርስቶስ ስም ተባርካችሁ ለበረከት ትሆናላችሁ። ምን ይላል? በዘኍልቍ ምዕራፍ 23 ቁጥር 11 ላይ ባላቅም በለዓምን እንዴት እንዲህ ታደርገኛለህ? ጠላቶቼን እንድትረግምልኝ አመጣሁ፣ አንተ ግን ባረካቸው እንጂ ምንም አላደረክልኝም አለው ይላል። እንግዲያው ባላቅ የተባለው የሞዓብ ንጉሥ ነው። እስራኤላውያን ደግሞ ብዙ ነገስታትን ብዙ ኃያላንን እያሸነፉ ልክ በሬ ሳርን እንደሚግጥ ሳርን እንደሚበላ ነው። ይሄ ህዝብ ምን እያለ ከፊቱ ያሉ ጠላቶቹን ነገስታቶቹን ድል እያደረገ እያሸነፈ እየረታ የመጣው እና ይሄንን ዝና ይሄንን ታላቅ ጀብዳቸውን ስለሰማ
የሚገርማችሁ እስራኤላውያን ይሄን ያህል ተዋጊ ሆነው ይሄን ያህል ጦረኛ ሆነው ይሄን ያህል ኃይለኛ ሆነው አይደለም። ኃይለኛ ግን ያስባላቸው ኃይለኛው እግዚአብሔር ከነሱ ጋር ስላለ ነው። ኢየሱስ ጌታ ነው። ዛሬ በጌታ በኢየሱስ ክርስቶስ ስም ባስፈራራችሁና ባስጨነቃችሁ ፊት ላይ እግዚአብሔር እንደ ኃይለኛ ሆኖ ከእናንተ ጋር ይወጣል። ድል ታደርጋላችሁ፣ ታሸንፋላችሁ፣ የፈራችሁትን ትወርሱታላችሁ። ኢየሱስ ጌታ ነው እና ይሄንን ህዝብ እኔ በጦርነት ተዋግቼ ላሸንፈው አልችልም። ስለዚህ አንተ ናና የፈለግከውን ያክል ገንዘብ የፈለግከውን ያክል ወርቅና ሀብት እሰጥሃለሁ እና ይሄንን ህዝብ ምን በልልኝ እርገምልኝ አለው። ስለዚህ በጦርነት አላሸንፈውም አለ። ስለዚህ መተህ እርገምልኝ አለው። ስለዚህ ተከፍሎት የመጣ ነው በለዓም። ስለዚህ እስራኤላውያንን ሊረግም ብዙ መስዋዕቶችን አስቀርቦት እስራኤላውያንን ሊረግም ተነሳ። ነገር ግን እስራኤላውያንን መርገም አልቻለም። ለምን ካላችሁኝ እግዚአብሔር የአፉን ቃል እየቀየረ እስራኤላውያንን ይባርክ ጀመር። ሊረግም መጥቶ እርግማኑ ተቀይሮ ይባርካቸው ጀመር። በጌታ በኢየሱስ ክርስቶስ የትኛውም እርግማን፣ የትኛውም የጠላት ሥራ፣ የትኛውም የሰዎች ክፉ ቃልና ንግርት በሕይወትሽ ላይ፣ በሕይወት ላይ፣ በሕይወታችሁ ላይ፣ በሕይወታችን ላይ በኢየሱስ ስም አይሰራም። እግዚአብሔር እርግማናቸውን፣ እግዚአብሔር ክፉ ቃላቸውን፣ እግዚአብሔር ክፉ ንግርታቸውን፣ ሐሳባቸውን እየቀየረ ይልቁኑ እነሱ ይውደቅ ሲሉ እግዚአብሔር እያቆመን፣ ይቁሙ ሲሉን እግዚአብሔር እያስኬደን፣ እንዳይሻገሩ ሲሉን እግዚአብሔር እያሻገረን፣ እንዳይባረኩ ሲሉን እግዚአብሔር እየባረከን ያስቀጥለናል። እግዚአብሔር እርግማኑን ወደ በረከት እየቀየረ፣ እግዚአብሔር ክፉ ንግርታቸውን ወደ መልካም ቃል እየቀየረ በኢየሱስ ክርስቶስም ትዳርሽን፣ ሕይወትሽን፣ ቤትህን፣ ኑሮህን፣ የእጆችን ሥራን፣ ኢኮኖሚን፣ አገልግሎትን እግዚአብሔር ያስቀጥላል። በኢየሱስ ክርስቶስም ብዬ ባረኳችሁ። የትኛውም እርግማን በሕይወት ላይ፣ የትኛውም እርግማን በሕይወትሽ ላይ፣ በትዳርሽ ላይ፣ በትዳር ላይ፣ በስራሽ ላይ፣ በስራ ላይ፣ በስራችን ላይ፣ በስራችሁ ላይ በጌታ በኢየሱስም ለዘላለም አይሰራም። በረከቱን እግዚአብሔር ወደ በረከት ቀይሮታል። ሃሌሉያ! አንተም መሸነፍ አትችልም። ለምን ካልከኝ የበረከት አምላክ የጠራህ እግዚአብሔር ካንተ ጋር ስላለ በኢየሱስ ክርስቶስም ባረኳችሁ። ለበረከት ሁኑ። ይህንን ቪዲዮ ለሌሎች እንዲደርስ ሼር እያደረጋችሁ እንዲሁም ኮፒ ሊንክ እንዲሁም ላይክ ኮመንት እያደረጋችሁ ይህንን ቤት ፎሎ እያደረጋችሁ ቤተሰብ ሁኑ። ተባረኩልኝ። እወዳችኋለሁ። ሻሎም